ሰላም ውድ ቤተሰቦች እንዴት ናችሁ? በቻፕተር 5 ሂስትሪ ተመልሰን መጥተናል። በጣም ወሳኝ የሆነ የሂስትሪ ፓርት ነው። በደንብ ተከታተሉኝ እስከ መጨረሻው አብራችሁን ቆዩ። መልካም ጊዜ። ዩኒት 5 ፖለቲክስ ኢኮኖሚ and the social process from the early 16th to the end of 18th century ከ16ኛው ክፍለ ዘመን አጀማመር እስከ 18ኛው መቶ ክፍለ ዘመን አጨራረስ አካባቢ ድረስ ያለውን የሂስትሪ የኢትዮጵያን ሂስትሪ እናያለን ማለት ነው። በጣም ወሳኝ በጣም ከኢትዮጵያ ሂስትሪ ክሩሻል የሚባለው ፓርት ነው። ሶ በደንብ አድርጋችሁ ተከታተሉኝ። አውትላይኖቹ እነዚህን ይመስላሉ። ቀጥታ ወደ ዛሬው ክላሳችን እናልፋለን። የዛሬው ክላሳችን እንግዲህ ባለፈው ሂስትሪ ኮንቲኒቲ ያለው አይደል? እንደምታውቁት መቼም ሂስትሪ ሲባል ታሪክ ስለሆነ ታሪክ ክሮኖሎጂካል የሆነ ኦርደር አለው። በኦርደር ነው እንትን የሚለውና ባለፈው እያየን ነበረ ስለ አዳል ሱልጣኔት ትንሽ ነገር ነካነካ አድርገን ነበረ። ዛሬ የበለጠ በደንብ ወደ ውስጥ ገባ ብለን የምናይበት ነው ማለት ነው። ክርስቲያን ሃይላንድ ኪንግደም እና የአዳል ሱልጣኔት ምን አይነት ሪቫይለር ነበራቸው ወይም ደግሞ ሽሚያ በጣም መሀላቸው የነበረውን አጠቃላይ የሆነ ሪቫይቫል ፎር ሎንግ ዲስታንስ ትሬድ ያላቸውን እንትን የምናይበት ነው። ኮንፍሊክት ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሱልጣኔት ኦፍ አዳል ኤንድ አፍተርማዝ ከዛም ቀጥሎ ደግሞ ያለው ነገር ምን ይመስላል የሚለው እናያለን። ዋና ነገር ከዚህ ማስታወስ ያለባቸው አሁን እያነበቡ መተርጎም ሌላ ነገር ነው። ስለዚህ ሂስትሪውን ታሪኩን እየነገርኳችሁ ሄዳለሁ ማለት ነው። እንዳይረሳችሁ በታሪኩ እንዲህ ቢወራ የተሻለ ነው የሚሆነው። ዋናው እነዚህ ሁለቱ አያላን እንትኖች እየተዋጉ የነበረው ለምንድን ነው? ለምን ጦርነት እንትን አድርገው ከተባለ ሎንግ ዲስታንስ ትሬድ ነው። እቺን መቼ ማርሳት የለባችሁም። ሶ ዋናው ሎንግ ዲስታንስ ትሬድ ነው። እንዲህ ግሮስሊ ስናየው ስሙን ክርስቲያን ሃይላንድ ኪንግደም አዳል ሱልጣኔት ወይም ሙስሊም ሱልጣኔት ምናምን ሲባል የሆነ ሪሊጂየስ ነገር ይመስላል። ግን ሪሊጂየስ ካባ አለበሱት እንጂ የሆነ እምነታዊ የእምነት ጦርነት አስመሰሉት እንጂ ዋናው ነገር የነበረው ሎንግ ዲስታንስ ትሬድን ኮንትሮል ለማድረግ እንደነበረ ማወቅ መቻል ይኖርባቸዋል ማለት ነው። ስለዚህ እነዚህ በተለያዩ ቦታ የነበሩ ሪሊጂየስ የሆኑ እንትኖች እንቅስቃሴዎች አይጠፉም። ግን ያ ቢሆንም ዋናው ነገር ግን ሎንግ ዲስታንስ ትሬድ ነው። ስለዚህ ይሄ ነገር እየተባባሰ ሲሄድ ሎንግ ዲስታንስ ትሬዱ ምናምን እያለ ሲሄድ እነሱ ሆን ብለው ሪሊጂየስ የሆነ ሱፐርማሲን ለማምጣት ሞክረዋል። ህዝቡ የሚያውቀው ምናምን ነው የሚያውቀው፣ ግን የሆነ የእምነታዊ ጦርነት አድርጎ እንዲህ ስለ ህዝቡ መሀል እንዲኖር እስከዛሬ ድረስ በታሪክም እንደዛ እንድናስበው አደረጉን እንጂ እዛ ውስጥ ያሉ ሰዎች ግን እውነት ነው ወይ ለእምነታቸው ነበር ወይ የተዋጉት ሲባል ሌላ ጥያቄ የሚፈጥር ነገር አለ ማለት ነው። ሎንግ ዲስታንስ ትሬድ ዋነኛው መሰረት ነው የሚለውን እንይዛለን። ምንድነው የኮንፍሊክት ኬዙ ከተባለ እንግዲህ አራቱ ናቸው። አሁን ለማውራት የሞከርናቸው ናቸው። የመጀመሪያው ኮምፒቲሽን ኤንድ ስትራግል ፎር ኮንትሮል ኦቨር ዘ ትሬድ ሩት ነው። ትሬድ ሩት ሎንግ ዲስታንስ ትሬድን ለመቆጣጠር ያላቸው አንደኛ ትልቁ ኢንተረስት ይህ ነው። በቃ ዋነኛው ማለት የሚቻለው ይህ ነው ማለት ነው። ትሬድ ሩት የሚቆጣጠሩት ባይዘይ እንደዚህ ጉድስ ለማግኘት ወይም ደግሞ ፕሮፊት ለማግኘት አይደለም። ማስቢያ ያለባችሁ ሸቀጦች ለማግኘት ትርፍ ለማግኘት እንደዛ አይደለም። ዋናው ጦርነት እያስኬዱበት የነበረው ምክንያት ሎንግ ዲስታንስን ለመቆጣጠር ሎንግ ዲስታንስ ትሬድን ለመቆጣጠር የሚሞክሩበት ለፓወር ነው። ምክንያቱም መቼም የባህር በር እስከዛሬ ድረስ የሌለው ሀገር ይቸገራል፣ እኛም እንቸገራለን። ለምንድን ነው? በዛ በኩል የሚመጡ የተለያዩ ሀገር የጦር እንትኖችን መሳሪያዎችን መቀበል ይችላሉ፣ ማስገባት ይችላሉ ምናምን ነገር በጣም ወሳኝ ነው። ባይዘ አሁን ኢትዮጵያ ላይ በቅርብ ጊዜ የነበረው የዶርዘርን ጦርነት ታውቃላችሁ። የሰሜኑ ጦርነት በጣም ኢትዮጵያን እንትን ያደረገው ማለት ነው። በጣም አስቸጋሪ ነበር፣ ሲቪል ዋር ማለት ነው። ስለዚህ ያንን ካያችሁ አሁን በዛ በኩል ኖርዘርን ፓርቲ የነበሩት በጣም እንዲሸነፉ ካደረገው አንደኛ ነገር ከኤርትራ ጋር የነበራቸው አለመስማማት ነው። ለምንድን ነው? ከኤርትራ በኩል ምንም ነገር እንዲያልፍ አልተፈቀደም። የውጭ ሀገር ሰፖርት ማግኘት አልቻሉም ማለት ነው። በዚህ ልክ ነው በጣም ይጫወታል፣ ሚና ይጫወታል። ይሄ በዛኔ እንግዲህ ትሬድ ሩቶች እነዚህ ዛይላ ነበር ዋና ወሳኙና የዛኔ ያንቺን ፖይንት መቆጣጠር ለፓወራቸው ነው የሚፈልጉት፣ ለትርፉ አይደለም። ሆነ ነጋዴ ለማስገባት እንደዛ አይደለም። ዋናው ነገር ይሄንን መንገድ መቆጣጠራቸው የተለያዩ ሀገር ድጋፎችን እንትን ለማስገባት ስለሚጠቅማቸው ነው። ሌላኛው ወደ ጦርነት እንዲገቡ ያደረጋቸው ማል አድሚኒስትሬሽን በጣም እቺ ወሳኝ ነገር ነች። ስፔሻሊ ባሌ ዳውሮ አካባቢ የነበሩ ሱልጣኔቶች እንደነበሩ አይተናል። ክርስቲያን ሃይላንድ ኪንግደም ኮንትሮል ካደረጋቸው በኋላ እነዚህ ቦታዎችን ሄዶ ከተቆጣጠረ በኋላ ክርስቲያን ገቨርነሮችን ነበር የሾመባቸው ላያቸው ላይ። ስለዚህ ይሄ ክርስቲያን ገቨርነሮች ሙስሊሞችን በጣም ጮኩኑ ነበር እዛ አካባቢ የነበሩ ባሌ ዳውሮ ስፔሻሊ ማለት ነው። ይህ ነገር ራሱ ፕሪፈሪ አካባቢ ስለሆነ ይህ ነገር ራሱ በጣም ጫና መፍጠር ጀመረ። ምክንያቱም ንጉሱ ራሱ እንትን የሚልባቸው ቦታዎች ይሻላሉ። ያን ያክል እንዲጮከን ህዝቡ አይፈልግም። ምክንያቱም የሆነ አመጽ እንዲነሳበት አይፈልግም። ግን እነዚህ ሎካሊ የተሾሙ እንትኖች ግን ያን ያክል ጭንቀት የላቸውም። ደስ ባላቸው መልኩ ህዝቡን እንደፈለጉ ይበዘብዙታል። ያ ነገር በጣም
ማል አድሚኒስትሬሽን እየፈጠረ ስለነበረ ይህ ነገር ማል አድሚኒስትሬሽን መፍጠሩ ለምንድን ነው ከተባለ በኋላ ላይ እናያለን። ክርስቲያን አይላንድ ኪንግደም ላይ ኢማም አህመድ ግራይን ሲነሳ አንደኛ ህዝቦቹን ከራሱ ነበር ያደረገው። ተቀበሉት ወዲያው። ለምንድን ነው መብታቸውን እጠብቅላችኋለሁ እነዚህ እየጎዷችሁ ነው የሚል ነገር ስለነገራቸው ወዲያው ነው የተቀበሉት ማለት ነው። እና ይሄን አንድ ለመውደቅ ክርስቲያን አይላንድ ኪንግደም ለመሸነፍ አንድ ሪዝን የሆነው ማል አድሚኒስትሬሽን ነው። የተሾሙ ገቨርነሮች በጣም ኮራፕትድ የሆኑ አስቸጋሪ የሆኑ ገቨርነሮች ነበሩ፣ ህዝቡን ያስቸግሩ ነበር። ሌላኛው ዴሞግራፊክ ፕሬዠር ስፔሻሊ አፋርና ሶማሌ እንግዲህ ፓስቶራሊስቶች ናቸው። ግመላቸውን ከብታቸውን ይዘው ከአንድ ቦታ ወደ አንድ ቦታ እየሄዱ በኋላ ላይ ክርስቲያን አይላንድ ኪንግደም ኢንሰርክል ያደረጉት ማለት ነው። ክርስቲያን አይላንድ ኪንግደምን ከጎን ሆኑ። ከሀረር አስባችሁታል? ከሀረር ከአፋር ከሶማሌ ምናምን እያደረጉ በቃ እንዲህ ክብብ አደረጉት። የዛኔ ክርስቲያን አይላንድ ኪንግደም የሆነ ደህንነት አልተሰማውም፣ ደስ አላለውም። ለምን? የሆነ ከጎን ያሉት እነሱ ሙስሊሞች ናቸው አይደል? ክርስቲያን አይላንድ ኪንግደም ደግሞ ክርስቲያን ነው እንደሚታወቀው። ስለዚህ ያ ነገር ፍራቻው አለ ማለት ነው። ኢንሰርክል ሲያደርጉት እንዲህ ክብብ ሲያደርጉት እነሱ ያው የመሬት ፍለጋ የምናምን ፍለጋ ወደዚህ ገፋ እያደረጉ እየመጡ ክብብ አደረጉት። ከዛ ያ ነገር ከሴንተር ደግሞ የኦሮሚያን ፖፑሌሽን ሙቭመንት የጀመረበት ጊዜ ነው። እነዚህ ነገሮች ኮምፎርት ስላሳጡት ክርስቲያን አይላንድ ኪንግደም ወደ ጦርነት እንዲገባ አንድ ያደረገው። ሌላኛው ሪሊጂን ነው። የመጨረሻው በቃ እቺ ዝም ብሎ ካባ ለማልበስ የተጠቀሟት ነገር ነች። እምነቱ ምንድነው? ካባ ያለበሱበት ነው እንጂ ከበፊት ጀምረን አይተናል። የተለያዩ ማርኬቶች ላይ ምናምን ሙስሊሞች ይኖራሉ፣ ክርስቲያኖች ይኖራሉ። ኢቨን በይኩኖ አምላክ ጊዜ እንኳን በአምድ ጽዮን ጊዜ እንኳን ለሙስሊሞች መብት ተሰጥቷቸዋል ማለት ነው። ራሳቸውን በራሳቸው የሚያስተዳድሩበትን መንገድ አመቻችቷል። ስፔሻሊ አምድ ጽዮን በጣም ስማርት የሆነ ስትራቴጂክ የሆነ መሪ ነበር ብለናል። እና እንደዚህ አይነት ረብሻዎችን ወይም ደግሞ አላስፈላጊ ንቅናቄዎችን ስለማይፈልግ መብት የዛኔም ሰጥቷቸዋል። እዚህ አካባቢ ሙስሊም ክርስቲያን ጦርነት ምናምን ስለነበረ ወይም አለመግባባታቸው ስለነበረ ብቻ ሳይሆን ሁለቱ አካላቶች የሆነ ማለት ለጦርነት የተጠቀሙት መንገድ ነው። ምክንያቱም ሰው በእምነት መተ እንዲህ ስትለው ሞቅ ይለዋል፣ ገባ ወደ ጦርነት በደንብ ይገባል። እና ለዛ ሲባል ሪሊጂየስ ነው ዋናው ነገር። ግን ትሬድ ሩት ነው የሚለውን ነገር መርሳት አይኖርባችሁም ማለት ነው። ባክግራውንድ ቱ ዘ ኮንፍሊክት፣ የኮንፍሊክቱን ባክግራውንድ እስቲ እንዴት ነው ወደ ጦርነት እንዴት ገቡ የሚለውን ከጀመሩት እስቲ ትንሽ እንጫወት። መጀመሪያ ላይ ምንድነው ሙስሊም ሱልጣኔት አዳል አካባቢ የነበረው ሙስሊም ሱልጣኔት በጣም ብዙ እንትኖች አልፈዋል። ታሪኩን አሁን እዚህ ኦቨርቪው ነው የምናየው እንጂ ዋና ከታሪክ እየመረጠን ዋና ቦታዎችን ነው የምናየው እንጂ በጣም ብዙ ኢሚሮች አልፈዋል። በጣም ብዙ የጦር አዛዦች አልፈዋል ማለት ነው። ኢሚር፣ ኢማም ምናምን የሚሉት ቃላቶች ወዚር ምናምን የአረብኛ የታይትል ስሞች ናቸው፣ መሪ ለማለት ነው በሌላ አባባል። እና በጣም ብዙዎች ናቸው። ፉቱሃል ሀበሻ የሚባል መጽሐፍ ብታነቡት በጣም ብዙ ታሪክ ነው የምታገኙት። እዛ ላይ ያሉ በጣም የተዘረዘሩ ብዙ እንትኖች አሉ። እሱን ሪፈር ማድረግ ትችላላችሁ፣ መጽሐፉ ስላለ ማለት ነው። ኦንላይንም አለ ፉቱሃል ሀበሻ የሚለው መጽሐፍ፣ እሱ ላይ ማየት ትችላላችሁ። እና መጀመሪያ ምንድን ነው ይሄ የገባው የአዳል ሱልጣኔትን የተረከበው ሱልጣን በስትክክል እያስተዳደር አይደለም። በጣም ኮራፕትድ የሆነ ህዝቡን መበዝበዝ ምናምኑ በዛ። ያ ሲበዛ ኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ የምንለው ሌፍት ሃንድድ ማለት ነው። ያው ግራኝ ማለት የግራ እጅ ለማለት ነው አይደል? በሌላ አባባል እንደዚያ ነው ታይትል ነው የሰጡት። እና እሱ ወደ ስልጣን እንዲመጣ ካደረገው ነገር አንዱ ያ ነው ማለት ገፋፋው ማለት ነው። ምክንያቱም በጣም ህዝቡ እየተጮከረ ምናምን ሲሄድ ወደ ጦርነት እንዲመጣ አድርጉታል። ከተራ ወታደርነት ተረስቶ ነው ባይዘ ተራ ወታደር ነበረ። ከዛ የጦር ጄኔራል ሆኖ ዘን ወደ ስልጣን የመጣበት በዛ መንገድ ነው። በጣም ከስር ጀምሮ የተንቀሳቀሰ ሰው ነው ማለት ነው። እንደዛ የሆነ ትንሽ እንትን ካለው ኖብል ከሆነ ቤተሰብ የተገኘ አይደለም፣ ግን ኖብል ከሆኑ እንትኖች ቤተሰብ አድጓል። ከነሱ የተለያዩ ስልጠናዎችን ወስደዋል፣ ተምሯል ምናምን ነገር ነው። ያ ነገር ነበረ ማለት ነው። ስለዚህ እነዚህ አንደኛ ኮራፕሽን መብዛቱ አህመድ ግራኝን ወደ ስልጣን እንዲመጣ ካደረገው ነገር አንዱ ነው ማለት ነው። ማለትም ሰው አንዳንዴ ረብሻ ሲያነሳ ወይም ደግሞ መንግስቱ በስትክክል መምራት ሲያቀተው አይደል ከስር ያሉት ተነስተው ይሄ መንግስት መምራት አልቻለም እኛ እንግባ ብለው የሚንቀሳቀሱ። ስለዚህ አህመድ ግራኝ በዛ ነው የተነሳው። መምራት አልቻላችሁም በስትክክል ብሎ ተነሳ ማለት ነው። ሌላኛው የተወለደበት ቦታ የት እንደሆነ ብሔሩ በስትክክል ቦታው ሁበት ነው የተወለደበት ቦታ። ግን ብሔሩ አሁን ብሔርተኝነት ኢትዮጵያ ላይ ያስቸገረ ያለው አንድ ነገር አለ አይደል? እሱ ከሌኩ ከዚህ ነው የመጣው ምናምን ይባላል። አሁን ኦብስኩር ነው እሱ፣ ግን አይታወቅም ጭራሽ ከየት መጣ ሲባል በቃ ማንንም ይሄ ነው ብሎ ደፍሮ መናገር የሚችል የለም ማለት ነው። የተወሰኑት ከሶማሌ ላንድ ነው ይላሉ። ያው ሶማሊ ኢትዮጵያም ላይ ሶማሊ አለ፣ ሶማሌላንድም ታውቃላችሁ፣ ሶማሊያም አለ ምናምን። ሶማሌላንድ ራሱን የቻለ ሀገር ነው ባይዘው እንደ ሀገር ሪኮግናይዝ ባይደረግም ሶማሌላንድ ይባላል። ሶማሊያ ከዛ በኩል ነው ያለው። ወደኛ ስንገባ ደግሞ ሶማሊያ አለ ማለት ነው። ሶ ከዛም መጥቷል ከሀረርም ተብሏል። ምንም ይባል ምን ግን ስቲል ነው ግልጽ የሆነ ነገር የታወቀ ነገር የለውም። ልክ እንደ ደርግ ነው
የደርግ ኃይለማርያም በስትክክለኛ ይሄ ነው የሚባል እንትን መስጠት አንችልም ማለት ሹር ሆነን መናገር የሚከብደን እንትኖች አሉ። ይሄ ለኢትዮጵያ አይነት ሀገር ጥሩ ነው ባይዘ ለምን የሆነ ኦሪጂን ካሌለው ትንሽ ለፍትህም ጥሩ ነው፣ ህዝቡ ይቀበለዋል ምናምን። ከአንድ ብሔር ሲሆን ግን አንዱ አልቀበልም ሊል ይችላል። ያስቸጋሪ ነገርም ስላለብን ማለት ነውና ኦብስኪዩር የሆነ አይደለም ከዚህ ነው ተብሎ ይሄ ነው የሚባል እንትንም ማወቅ አይቻልም። የለውም ሳይሆን አናቅም ነው፣ በሂስትሪ ደረጃ አልታወቀም። ውበት በተሰኘች ትንሽ መንደር ነው የተወለደው ማለት ነው። እዛ ድሬዳዋ እና ጂጂጋ አካባቢ የሚገኝ ቦታ ነው የተወለደው። ቤተሰቦቹ ሙስሊም ናቸው። ዛይላት ሬድ ሩት አካባቢ ነው ያንን እያየ ነው ያደገው። ሲያድግ ገራዳቡን ኦፍ አዳል ገራዳቡን የተሰኘ አዳል ኮትኩቶ ነው ያሳደገው። በጣም በስርዓት ተኮትኩቶ ያደገ ሰው ነው። እስልምና ላይ በጣም ጠንካራ የነበረ በጣም እምነቱ ላይ በጣም ጠንካራ የነበረ ወጣት ነበረ ይህ ኢማም አህመድ ማለት ነው። እና ኢስላሚክ ፑሪታኒዝም ተምሯል። ኢስላሚክ ፑሪታኒዝም ማለት በእስልምና እስላማዊ መንገድን አብሶሉትሊ መከተል ማለት ነው። ይሄ ፖለቲካ ታውቃላችሁ። ፖለቲካ ስትከተሉ ብዙ ጊዜ እምነታችሁን በስትክክል አትከተሉ። በቃ ለፖለቲካ ጨዋታ ሲባል እምነትህን የሆነ የምታጎለው ነገር ይኖራል። ከብሔርህም በቃ ፕሪንሲፕሉን ትወጣለህ። አሁን ይህ ራሳችን ካልቸር አለን አይደል? ባህል አለን ቢያንስ ሁላችንም። አንዳንድ ፖለቲካ ግን ደርቲ ጌም ነው የሚባለው። ያንን ባህልህን ትተዋለህ፣ እምነትህን ግን። ገራዳቡነ ይህንን በደንብ አድርጎ ነው ያስተማረው። ከእስልምና መስመር መውጣት እንዳሌለበት ወይም ደግሞ እስልምናው ከሚያዘው መስመር መውጣት እንዳሌለበት በጣም አስተምሮ ስላሳደገው እስልምና ላይ በጣም ጠንካራ የነበረ ወጣት ነበረ ኢማም አህመድ ማለት ነው። ፎር ሴንቸሪ ለአመታት ያክል ሎላንድ ኢንሂቢት ያደረጉት ሙስሊሞች ኢንሃቢት ያደረጉት ወይም ደግሞ እዛ አካባቢ የነበሩ ሙስሊሞች የቦታ ጥበት ችግር ነበረባቸው። ማለትም ያው ፓስቶራሊስት ናቸው፣ ግሬዝ የሚያደርጉት ላንድ ያስፈልጋቸዋል። ለዛ ቦታ ጥበት ችግር ስለነበረባቸው እርስ በርሱ ጦርነት ወደ ውስጥ መግባትም ይሞክሩ ነበረ። ከዛ በተጨማሪ ደግሞ የክርስቲያን አርሚዎች ይኖራሉ ከጎን፣ ከዛ ወደዛ መሄድ አይችሉም። እርስ በርስ ጦርነት ሁላ ውስጥ መግባት ጀምረው ነበረ ማለት ነው። ስፔሻሊ ሶማሌና አፋር የነበሩት ቦታዎች ማለት ነው። እነዚህ ነገሮች በጣም ወደ ጭንቀት ከተቷቸው። ውሃ የለም ምን የለም ምናምን። ስለዚህ በዛ የተነሳ አፋር፣ ሶማሊ፣ ሀርላ፣ ሀረሪ እና ሌሎችም እዛ አካባቢ የሚገኙን ግሬዝ ያደረጉ ፓስቶራሊዝም የሚከተሉ ወይም ደግሞ እነዚህ በግሬዚንግ እንትን በማርባት ከብት ምናምን በማርባት የሚተዳደሩት ጎሳዎች እርስ በርስ ጦርነት ጀመሩ። ዘን ኢማም አህመድ ትልቅ ቼንጅ ያመጣው ምንድነው? እነዚህን እርስ በርስ ከመዋጋት እርስ በርሳቸው እንዲህ ከምትዋጋጉ ክርስቲያን ሃይላንድ ኪንግደም የያዘው ሰፊ ግዛት አለ፣ ወደዛ ነው መንቀሳቀስ እንጂ እርስ በርስ እንደዚህ መዋጋት የለባችሁም፣ አብራችሁ ነው መሄድ ያለባችሁ ብሎ ነው የቀሰቀሳቸው። ያንን ለማድረግ የተጠቀመው እምነቱ ነበረ ማለት ነው። ስለዚህ ሁላችሁም በእምነት ትመሳሰላላችሁ የሚል ነገር ነው የተጠቀመው ማለት ነው። አንደኛ ኢማም አህመድ ስትራቴጂክ ነው ያስባለው አንደኛ ይሄ ነው። መጀመሪያ መሀል ላይ ነበሩ እነዚህ ሶማሌ፣ አፋር፣ ሀርላ፣ ሀረሪ በጣም ጠላቶች ነበሩ እርስ በርስ። ምክንያቱም ቦታ እየጠበበ ሲመጣ አንዱ በአንዱ በድንበር ምናምን መጋጨት እየጀመሩ ነበር። ግን ያንን መጀመሪያ በስትራቴጂ እነሱ አንድ እንደሆኑ አደረገ ማለት ነው። በኋላ ሌሎችን እነ ዳውሮ እነ ባሌ ሱልጣኔትን ኢቨን ሄዶ የያዘበትም በዛ ነው። በኖርማል ጦርነት ምናምን እያካሄደም ሳይሆን ትንሽ የሚረብሹ ይኖራሉ። ስፔሻሊ መሪ ስትሆን የአንድ ቦታ መሪ ከሆን ከምንም ነገር ቢይዝህ ያችን መሪነት ማጣት ስለማትፈልግ እምቢ ይላሉ። ግን ህዝቡ ተቀብሏል። ህዝቡ ጦርነት ላይ አልነበረም። ብዙ ሱልጣኔቶችን ሄዶ ሲቆጣጠር ሀዲያ ምናምን በ2 ዓመት ነው ሙሉ ኢትዮጵያ ላይ ያለ ሱልጣኔትን በ2 ዓመት ነው ሙሉ የተቆጣጠረው ማለት ነው። ኢማጂን። ስለዚህ በ2 ዓመት ያንን ለመቆጣጠር ያስቻለው አንደኛ ምንድነው? ህዝቡ ተቀብሎታል ኦልሬዲ። ግን መሪዎቹ አይቀበሉም። ለምን? እሱ ሲቀበሉ እሱ ስር ላይ ስለሚሆኑ። ሰው ደግሞ ታውቃላችሁ ኪንግ መባል ኪንግ ኦፍ ኪንግ ምናምን የሚሉትን ታይትሎች እንደሚወድ ታውቃላችሁና እነዚህ ነገሮችን እንትን ስላለ ነበር። አንደኛ የኢማም አህመድ ስትራቴጂክ ነው ያስባለው። እነዚህ መካከል ያለውን ጸብ አቁሞ አንድ ላይ ፊታቸውን ወደ ክርስቲያን ሃይላንድ ኪንግደም እንዲያዞሩ አደረጋቸው ማለት። ወደዛ ሄደው ጦርነት እሱ ጋር እንዲዋጉ ያደረገ ነበር ማለት ነው። ሌላኛው ዘ ኮርስ ኦፍ ዋር ነው የምናየው። ኮርስ እንዴት ነበር ጦርነቱ በሁለቱ መካከል። አሁን የአህመድ ግራይንን ትንሽ እንትኑን ያየ ነው። ምክንያቱም አህመድ ግራይን ኢትዮጵያ ላይ አንዳንዴ ሚስሊድ የሚያደርግ ሰዎች ላይ የሚፈጥ ነገር ስላለ ነው በዚህ ልክ እሱን ታሪክ በትንሹ ለማየት የተሞከረው። አንድ ፐርሰን ነው ግን ያንን ፐርሰናል የሆነ ታሪኩን ለማየት እንትን የተባለው ኢትዮጵያ ላይ ብዙ አላስፈላጊ ታሪክ ላይ ሰዎች መካከል ግጭት እንዲፈጠር የሚያደርጉ ነገሮች ይነሳሉ። አንዳንዴ አህመድ ግራይን ወራሪ ነው ተብሎ ይወራል። ይሄ ደግሞ
አስ ኢትዮጵያዊ ስትሄዱ ሌላ ፊሊንግ ውስጥ ሊፈጥር ይችላል ማለት ነው። ስለዚህ አንድ ሰው ወራሪ ነውና አንድ ወራሪ ማለት ከሌላ ቦታ የመጣ ማለት ነው፣ ወይም ደግሞ ማይመለከተው ላይክ ጣሊያን ኢትዮጵያ እንደወረረች ማለት እንደዛ አድርጎ ኮንሲደር የሚያደርግ ሰው ሊኖር ይችላል። የዛኔ ኢትዮጵያ የምትባል ሀገር ፑር ኢትዮጵያ የሚባል ስም እንዳሌለ ማወቅ መቻል አለብን። የዛኔ እሱ ያስተዳደረው እሱ የተቆጣጠረው ቦታ አሁን ሆርን ኦፍ አፍሪካ ብለን መንጠራው ነው። ሆርን ኦፍ አፍሪካ ከሬድሲ ኮስት እስከ መጽዋ ድረስ ነው የተቆጣጠረው። ይህ ማለት ኦልሞስት ሆርን ኦፍ አፍሪካ ብለን መንጠራቸው አራቱ ነው፣ ጅቡቲን፣ ሶማሊን፣ ኢትዮጵያን፣ ኤርትራን ጨምሮ ሙሉ እነዚህን ሀገራቶች ነበር የተቆጣጠረው። ስለዚህ በዚህ ግዛት ውስጥ ያለ የትኛውም ሰው የዛ ሀገር ዜጋ ተደርጎ ነው የሚቆጠረው እንጂ ከሌላ ቦታ የመጣ ነው እንደዚህ ያደረገ ነው ምናምን ተብሎ አይቆጠርም ማለት ነው። ለዛ ነው የእሱን ፐርሰናል ታሪክ ማየት ያስፈለገው። አንደኛ ያ ከሌላ ቦታ የመጣ ነው ምናምን እንደዚህ አይደለም ማለት ኖርማል አስ ውስጥ ለውስጥ የነበረ ጦርነት ተደርጎ ነው የሚታየው እንጂ ኢንተርናሽናል በሆነ ወይ የእምነታዊ ምናምን ነገር እንደዛ ተደርጎ አስ ኢትዮጵያ ታሪክ አንወስደውም ለማለት ነው። ሌላኛው ኮርስ ኦፍ ዋር ነው። የዋሩ ኮርሱ እንዴት ነበር እየተካሄደ የነበረው? ያው በክርስቲያን ሃይላንድ ኪንግደም እና በአዳል ሱልጣን የተነበረውን ስናይ ሊበነ ደንጌል ስልጣን ሲይዝ 11 ዓመቱ ነበረ። ስለዚህ በጣም ለጋ ህፃን ነው፣ ልምድ የለውም ማለት ነው። የዛኔ ህፃን ነው ገና ምንም ልምድ የለውም። ኢሌኒ የተሰኘች የእሱ አማካሪ ነበረች ማለት ነው። ምንድን ነው የሚባለው? ሬጀንት ነው የሚባሉት፣ ሬጀንት ይባላሉ አይደል? የንጉስ አማካሪ ሆነው የሚሰሩ ማለት ከሱ እሷ ነች ብዙ ጊዜ እንትን የምታሲስት የምታደርገው እንጂ እሱ ብዙም እንትን ልምድ አልነበረውም። ነገር ግን ልምድም ባይኖረው እንኳን እነዚህ የሙስሊም ሱልጣኔቶች መካከል ያው አለመግባባት ነበር ብለናል አይደል? መጀመሪያ ላይ እንዳልኳችሁ ኮራፕትድ የሆኑ እንትኖች ነበሩ፣ ኢሚሮች ነበሩ፣ በስትክክል አያስተዳድሩም ምናምን። ለዛ ነው አህመድ ግራኝ ወደዛ እንዲመጣም የሆነበት አንደኛ ሪዝን እሱ ነው ብለናል። ስለዚህ ሊበነ ደንጌል ምንም እንኳን ለጋ ወጣት ቢሆን ምንም ነገር ልምድ ባይኖረው እንኳን እነዛ ሙስሊም ሱልጣኔቶች ያን ያክል ስትሮንግ ስላልነበሩ በጊዜው ለሱ ስጋት አልነበሩም። ነገር ግን በኋላ ትንሽ ቆይቶ ኢማም አህመድ ስልጣኑን ተቆጣጠረ ማለት ነው። ታሪኩን ብታነቡት በጣም ሰፊ ነው። በሁለቱ ላይ አንደኛ ግልጽ የሆነ ታሪክ ነው፣ በደንብ የተጻፈ ነው። ባለፈው ጊዜ ተነጋግረን አይደል? ፉቱህ አልሀበሻ በደንብ የተጻፈ ነው። ሺሃቡዲን በደንብ አድርጎ የጻፈው መጽሐፍ ነው ተባብለናል። እሱ ላይ ብታነቡት በጣም ሰፊ ነው ታሪኩ። ማንበብ ቼክ ማድረግ ትችላላችሁ። እዛ ላይ በጣም በብዙ ስትራግል አድርጎ ይሄንን ያዘ፣ ስልጣኑን ተቆጣጠረ። ስልጣኑን ከተቆጣጠረ በኋላ ለሊበነ ደንጌል አልከፍልም አለ። እንደ ድሮዎቹ አይደለም ማለት ነው። አልከፍልም፣ ለእናንተ ምን አልከፍልም አለ። ይሄ ግብር አልከፍላችሁ የሚለው ነገር ችግር መፈጠር ጀመረ ማለት ነው። ኦኬ ዘን ኢማም ሙሐመድ በጣም ፓወር አለው፣ በጣም ስትራቴጂክ ነው። ስለዚህ ባሌን፣ ዳውሮን፣ ፋታጋሪን፣ ስዳማን፣ ሃዲያን፣ ከምባታን በፍጥነት ነው የተቆጣጠረው። ኢቨን እነዚህ አብዛኛው ቦታዎች ላይ የወጣ ጦርነት አላደረገም። አንደኛ ዝናውን ይሰማሉ። ልክ እንደ አምድ ጽዮን ነው። ኢትዮጵያ ላይ አምድ ጽዮን አንደኛ ስትራቴጂክ ነበር ብለናል። ልክ እንደሱ ነው። ዝናውን ስለሚሰሙ ቶሎ እጅ ይሰጣሉ። ሁለተኛ እሱ የሚልክባቸው መጀመሪያ ፕሮፓጋንዳ ይኖራል ማለት ነው። የእምነት ጦርነት አድርጎ የእምነት ካባ አልብሶታል። ስለዚህ በእምነታቸው ተመሳሳይ ነው። ሌላኛው ክርስቲያን ሃይላንድ ኪንግደም እንደሚያቆም ቃል ይገባላቸዋል። ክርስቲያን ሃይላንድ ኪንግደም ደግሞ እሱን ማንበርከክ አልቻለም በጊዜው ማለት ነው። እሱ የተቆጣጠራቸው ቦታዎችን ያያል። ይሄንን እኮ ቦታ ተቆጣጥሮት ነበር፣ ለክርስቲያን ሃይላንድ ኪንግደም እየገበሩ አይደለም ምናምን ይላል ማለት ነው። ስፔሻሊ ሀዲያ ላይ የተደረገው በጣም የሚገርም ነበር። ሀዲያዎች ይገብራሉ እንደሌሎች፣ ግን ከሚገብሩት ነገር አንዱ ሴት ልጅ ነበር የሚገብሩት ማለት ነው። ለክርስቲያን ሃይላንድ ኪንግደም ለሮያል ፋሚሊዎች ሴት ልጅ ይገብሩ ነበር ማለት ነው። አንድ ሴት ልጅ በየአመቱ አንዳንድ ሴት ልጅ ይገብሩ ነበር። እሱም የተቆጣጠረበት ቀን ይሄ አህመድ ግራኝ ሄዶ አዲያን የያዘበት ቀን ላይ ያንን የሚገብሩበት ቀን ነበር። ያንን ያስቆመው ማለት ነው። ሄዶ ሴት መገበር ማለት እንግዲህ የሰው ልጅ መስጠት ማለት በጣም ከባድ ነው አይደል? ስለዚህ ሴት በጣም እነሱ መርጠው ራሳቸው ሄዱ ገቨርነሮቹ አይተው መርጠው ምናምን ነበር እንትን የሚሉትና በዛ ቀን ሄዶ አይቶ ሴቷንም አትሆንም አትሄድም ምናምን ብሎ የዛን ቀን ነበር የተቀበሉት ያለ ምንም ጦርነት ቃል ገባላቸው። እስቲ ነው የአህመድ ግራኝ ሐውልት እዛ ቆሞ ሀዲያ ቆሞ እናገኛለን። ሪዝኑ ለዚህ ነው። በጣም ከብዙ በቃ ዲቫስቲኬት ከሚያደርግ በጣም ከሚዘገን ነገር ያዳናቸው አንድ ንጉስ አድርገው ስለሚቆጥሩት እስቲ ነው ሐውልቱን ላቆመውለት እናያለን ማለት ነው። እንደዚህ አድርጎ በቀላሉ መቆጣጠር ጀመረ ማለት ነው። ይህንን ያየው ሊበነ ደንጌል በቃ ደስተኛ መሆን አልቻለም። ነፃነት ሊሰማው አልቻለም። ስጋት አደረበት። ስለዚህ ያንን ስጋት ስላደረበት በጣም ብዙ የሆነ ፎርስን ሞባይላይዝ አደረገ። አንቀሳቀሰና ብዙ ወታደሮችን አንቀሳቀሰና ከአዲስ አበባ 50 ኪሎ ሜትር ብቻ ርቀት በሚሆን በኩል አስቀመጠና ያንን በቃ ብዙ ወታደሮችን አቆመ ማለት ነው። ነገር ግን እነዚህ ወታደሮችን ምንም ያክል የወታደር ብዛት ቢኖረውም ሊበነ ደንጌል ችግሩ ምን ነበር? ሎጂስቲክና ሊደርሺፑ በጣም ስትራቴጂክ አልነበረም። ስትራቴጂክ የሆነ ነገር መምራት ወይም ደግሞ በጣም የመምራት ብቃት አልነበራቸው ማለት ነው በጊዜው።
ሌሎችን አይተናል እና አምድ ጽዮን ምናምን የነበራቸውን ስኪል አይተናል። ነገር ግን ሊበነ ደንጌል ያንን ማድረግ አልቻለም። አንደኛ የሱም ፓወር ወይም የሱ አቅም ማነስ አይደለም። ባይዘው አንድ ሰው ጦርነት ካሸነፈ ወይ እሱ ጠንካራ ሆኖ ነው ያሸነፈው አሊያም ደግሞ ጠላቱ ደካማ ነው አይደል የሚባለው። አንደኛ ይሄ ሊበነ ደንጌል ምንም ያክል ስኪል ቢኖረውም እንኳን ከማን ጋር መወዳደር አልቻለም? ከኢማም አህመድ ጋር መወዳደር በጣም ስትራቴጂካ ነው። ስሞል ሳይዝ አርሚ ነው ያለው። በጣም ትንሽ አርሚ ነው ያለችው፣ የቁጥሩ ብዛት ማለት ነው። በጣም ትንሽ የሆነ ቁጥሩ ብዛት ነው ያለው። ነገር ግን በጣም ስትራቴጂክ ነው። ኤክሰለንት ሊደርሺፕ ነው የሚባለው ስቲል ነው። በመምራት ደረጃ ይሄ ጦርነት እንትኖችን በመምራት ደረጃ በጣም የሚገርም እንትን አለው ተብሎ የሚገመት ነው። ኢቨን ሽምብራ ኩሬ እዚህ ጋር አለች እና ሽምብራ ኩሬ ፉቱሃል ሀበሻ ላይ በቁጥር ቀጥታ ተቀምጧል እና የሊበነ ደንጌል እና የኢማም አህመድ የጦር እንትኖች አይ ቲንክ ኤግዛክትሊ ላላስታውሰው ይችላለሁ ካነበብኩ ትንሽ ቆይቷል። ፉቱሃል ሀበሻ ላይ ቀጥታ የተጻፈ ነገር አለና 15 የእንትኖቹ 15000 አካባቢ ነው ይላል የኢማም አህመድ የጦር ሰራዊት ብዛቶች፣ የእንትኖቹ ደግሞ ከ200,000 በላይ ናቸው ይላል የሊበነ ደንጌል። በጣም ብዙ ቁጥር ያለው ነበር የሊበነ ደንጌል። እንደውም ባለፈው ጊዜ ታስታውሱ እንደሆነ እዚህ ስትሪ ላይ አውርተን ይሆን ባላስታውስም ብቻ ግን ሺሃቡዲን ይህንን ነገር ሲገልጸው የሊበነ ደንጌልን የቁጥር ብዛት ሲገልጸው ይሄ ሎከስት ብሎ ነው የገለጻቸው። ይሄ አሸንፈላ እንላለን አይደል? አንበጣ ማለት ነው። አሸንፈላ በጣም ብዙ ለማለት በጣም ብዙ ብሎ ነው የገለጻቸውና ኤስቲሜት ነው ያደረገው። እስከ 200,000 ምናምን ያለ ኤስቲሜት ሁላ አድርጓል። በዚህ ያክል ቁጥር ነው። ሌሎችም ታሪክ እንትኖች አሉ። ባይዘው ታሪክን ከአንድ በኩል ብቻ አንቀበልም። ፉቱሃል ሀበሻ ብቻ ስለጻፈው አንቀበልም። ሌሎችም የታሪክ ጻፎች ይህንን ደግፈዋል ማለት ነው፣ ጽፈዋል እነሱም እና በዚህ ያክል በጣም ብዙ የሆነ ጦርነቱን ካምቢዝም ሊበነ ደንጌል ኢማም አህመድ ግን በጣም ስትራቴጂክ የነበረ ስለሆነ ያንን መቋቋም አልቻለም ማለት ነው። ስለዚህ ሌላኛው ዋናው ሽምብራ ኩሬ ነው። ሽምብራ ኩሬ ላይ በጣም ላርጅ የነበረው የክርስቲያን አርሚ ሞጆ አካባቢ የምትገኝ ነች። 1529 ላይ በዚህ ባትል ሊበነ ደንጌል ተሸነፈ። ነገር ግን አልተገደለም ማለት ነው። ኢማም አህመድ አሸነፈው። ይህንን ካሸነፈው በኋላ ሊበነ ደንጌል አመለጠ። ዘን ያው ግዛቱ ሁላ ክፍት ሆነለት ለኢማም አህመድ። ስለዚህ ክፍት ስለሆነለት አብዛኛውን ፓርት ነው የተቆጣጠረው። በትንሽ ጊዜ ነው የተቆጣጠረው ማለት ነው። ሸዋን፣ አማራን፣ ላስታን እንዳለ ብዙ ቦታዎችን በትንሽ ጊዜ ኮንትሮል ማድረግ ቻለ ማለት ነው። በጣም መቆጣጠር ቻለ ማለት ነው። ሶ ኢማም አህመድ ዳውሮን፣ ሸዋን ምናምን ይዟል ማለት ነው። እነዚህ እንትን ቦታዎች በቃ ኖርማል ሴንትራል የሆኑ ኢንቴሪየር ቦታዎችንም ጨርሶ ይዟል። በኋላ ላይ ኦልሞስት 1535 ላይ ሀገሪቷን ሙሉ ማለት ሀገር ሲባል እንግዲህ ዛሬ ያለውን ማየት የለባችሁ። እንዳልኳችሁ ኢትዮጵያ የምትባል አንድ እንትን አልነበረችም፣ ብዙ ነው። አሁን ስናይ ትሪቶሪያችን ራሱ እንትን ገደባችን እናድርገው ሬድሲ እንላለን፣ መጽዋ እንላለን። ይሄ ማለት አስቡት ዛሬ ከሬድሲም ጎን የለንም። መጽዋም ከዛ በኩል ሄዳለች፣ ኤርትራ በኩል ገብታለች ምናምን ነገር። ይህን ያክል ማለት በቃ ዛሬዋን ኢትዮጵያ አደርጋችሁ አይደለም ኮንሲደር ማድረግ ያለባችሁ። ሆርን ኦፍ አፍሪካ የዛኔ እንደውም ሆርን ኦፍ ፋየር ነበር የሚባለው በኢማም አህመድ ጊዜ ማለት ነው። በአፍሪካ እሱ በሚመራ ጊዜ ላርጀስት ነበረ። ከሱም ይበልጥ ሀገርን የሚያስተዳድር አልነበረም በአፍሪካ። ስለዚህ ሰፊ የሆነን ቦታ ኮንትሮል አደረገ እስከ ትግራይ፣ ኤርትራ እስከ ጥግ ማለት ነው። እንዳልኳቸው አራቱ ነገር ሆርን ኦፍ አፍሪካ ኤርትራ፣ ሶማሊ፣ ጅቡቲ እና ኢትዮጵያ ብለን ዛሬ የምንጠራቸውን ኢቨን የኬንያን ሰንፓርት እና የሱዳንን ሰንፓርት ጨምሮ ማለት ዛሬ ባለው ተጨባጭ ያንን ቦታ በትንሽ ጊዜ መቆጣጠር ቻለ። ምክንያቱም ሊበነ ደንጌል ስላመለጠ ማለት ነው። ኦኬ ያው እንዳልኳችሁ ነው። ከዛይላ ጀምሮ እስከ መጽዋ ተቆጣጥሯል ማለት ነው። ከዛይላ እስከ መጽዋ ያሉ ቦታዎችን ኮንትሮል አድርጎ በስሩ ማስገባት ችሏል ማለት ነው። ዛይላ እንግዲህ የሶማሊ ጥግ ነው። ከሶማሊ ጥግ መግቢያ ነው፣ የባህር በር ነው። እስከ መጽዋ ድረስ እስከ ኤርትራ ጥግ ያለውን ነገር ቦታ ሬድ ሲ ኮስት ድረስ ያለውን መቆጣጠር ችሏል ማለት ነው። ምንም እንኳን ቢያሸንፍም ኢማም አህመድ ማንን መያዝ አልቻለም? ሊበነ ደንጌልን መያዝ አልቻለም። ስለዚህ እሱ አምልጦ ወደ ደብረ ዳሞ ሞናስትሪ ገባ፣ ወይም ደግሞ ደብረ ዳሞ ገዳም ገባ። እዛ ገዳም ላይ ከተወሰነ ጊዜ ቆይታ በኋላ ህይወቱ አለፈ። ህይወቱ ሲያልፍ የሱ ልጅ ግላውዲዮስ የሱን ቦታ ተካ፣ ንጉስ ሆነ፣ ዙፋኑን ጫነ ማለት ነው። ዘን ኢማም አህመድ አንደኛው ትልቁ የሀገሪቷን በትንሽ ጊዜ እንዲህ ያደረገው ነገር የሚከተለው ሲቪል አድሚኒስትሬቲቭ የሆነ ቢሮክራሲ ነው። ይህ ማለት ምንድነው? በየቦታው ከያዛቸው በኋላ የሆነ ቦታ ሄዶ ከያዘ በኋላ እንደ ክርስቲያን ኪንግደሞች አልነበረም። ክርስቲያን ኪንግደሞች ስፔሻሊ ዘርዓ ያዕቆብ በመጣ ጊዜ ምንድነው ሙሉ ገቨርነሩን የሚያደርግባቸው እነዚህ ሮያል ፋሚሊ የሚባሉት ናቸው ማለት ነው። ልክ እንደ ኃይለ ሥላሴ ማለት ነው። ምን ያደርጋል? በቃ የሆነ ቦታ ተቆጣጥሯል። እሱ የመረጣቸውን ሰው ነው የሚያስቀምጠው ከኖቤል የሆነ ቤተሰብ ባይዘ ያ ሰው ክርስቲያን ስለሆነ ምናምን አይደለም፣ በእምነትም ብቻ አይደለም፣ ኖቤል መሆን አለበት። አንዳንዴ
ክርስቲያን ሃይላንድ ኪንግደም ምናምን ሲባል ሁሉም ክርስቲያኖች ሆነ እንደዛ አይደለም። በጣም ትንሽ የሆኑ ሰዎች ናቸው ይሄን ያክል በደሉ ሲባል ህዝቡን በስትክክል አላስተዳድሩም ሲባል አንዳንድ የሆነ አንድ ብሔር ሌላኛውን ብሔር የበደል አድርጎ ይታሰብ ነው። እንደዛ አይደለም። በጣም ትንሽ የሚባለው አንድ ቤተሰብ የተቀደሰን ከፈጣሪ የተላከን ምናምን ይሉና የሆነ ቤተሰብ ሌላውን ሲጮክኑ ይታያል ማለት። ስለዚህ በዘርዓ ያዕቆብ ጊዜ የነበረው ትንሽ አንድ ችግር የነበረው እሱ ለመውደቁም ሪዝን ነው ብለን ያነሳ ነው ምንድነው በቃ ሁሉም ነገር በራሱ ኮንትሮል ለማድረግ ይሞክር ነበር። ያቺ ነገር ጥሩ አልነበረችም። አምዱ ሲሆን ደግሞ ምን ነበር በየቦታው ለሁሉም መብት ይሰጥ ነበር። ሄዶ ከተቆጣጠረ ራሱን በራሱ እንዲያስተዳድር ያደርግ ነበር ብለናል። ሶ አህመድ ግራኝ የሚከተለው ይህን ስትራቴጂ ነበር። በየቦታው ከያዘ በኋላ በቃ ይመርጣል። እዛው ካሉ ክርስቲያኖች ሰው ይመርጣል፣ የራሱንም ሰው ይመርጣል። በሁለት ሆኖ አንድ ላይ ሆኖ ነው የሚያስተዳድሩት ማለት ነው። ዛሬ ኮማንድ ፖስት ምናምን ይባላል የሆነ ነገር ካለ ሆነ ልክ እንደሱ ማለት ነው። ከዛም ማህበረሰብ የሚመረጥ አለ ለማስተዳደር። ያንን ሰውዬ ደግሞ ታማኝነቱን ኮንትሮል የሚያደርግ ሰው ግን እዛ የራሱን ሰው ያስቀምጣል ማለት ነው። እንዲህ እያደረገ እየመራ ስለነበረ ነው ሌሎቹ የአካባቢ እንደዚህ ረብሻ ያልተነሳበት ምክንያት፣ አላስፈላጊውን አመጽ ያልተነሳበት ምክንያት በዚህ ነው ማለት ነው። የራሱንም ሰው ያስቀምጣል፣ እዛ አካባቢ ያሉትንም ሰዎችን ከነሱ ከክርስቲያኖች ከራሳቸው መርጦ ያስቀምጥ ነበረ ማለት ነው። ኦኬ ዋን ኦፍ ዘ ሞስት አንደኛውና ወሳኝ የሚባለው ኢሉሚኔቲንግ ፊገር በኢትዮጵያ ፊገር ላይ በጣም ሰው ስፔሻሊ የሴቶች ታሪክ ሲነሳ ትልቅ አንድ የምትነሳ የኢማሙ አህመድ ሚስት ነበረች። ባቲ ድል ወንበራ ትባላለች። ባቲ ድል ወንበራ በጣም በኢትዮጵያ ታሪክ ላይ ታዋቂ የሆነች ሴት ነች። በጣም ጦረኛ ነች፣ ስትራቴጂክ ነች። ኢማሙ አህመድ ከሞተ በኋላ ጦርነቱን እየመራች የነበረች በጣም ትልቅ ሴት ነች ማለት ነው። በጣም በኢትዮጵያ ታሪክ የተቀመጠች ሴት ነች። እቺ ሴት ኢማም ማህፉዝ የተሰኘ የአዳል መሪ ነበረ። ኢማም ማህፉዝ የተገደለው ራሱ በክርስቲያኖች ነው። ባደፈጡ ክርስቲያኖች ነው። ያደፍጣሉ ክርስቲያን። አሁን ይሄ ጉሪላ ዋር ታክቲክ የሚባለው አለ። አድፍጠው የሆነ ቦታ ገደሉት። ይህ ነገር በጣም አናዷት ስለነበረ ኢማም አህመድን ካገባችሁ በኋላ ከተጋቡ በኋላ ሪቬንጅ እንዲያደርግላት ወይም ደግሞ ሄዶ እንዲበቀል በጣም ታነቃቀው ነበር። በጣም ለጦርነት ካላት ስትራቴጂክ ከመሆኗም የተነሳ እሱን በጣም ከማነቃቃቷ የተነሳ ፕሬግናንት ሆና እርጉዝ ሆና ለጦርነት ትሄድ ነበር። ኢቨን ፈረስ በቅሎ መጠቀም አይችልም ነበር። ሙሉ ፈረስን ወይም በቅሎን መጠቀም አይችልም ነበር ማለት በጣም ፕሬግናንት የሆኑ ሴቶች አሁን በጣም እርጉዝ የሆኑ ሴቶች እንትን ላይ መቀመጥ አይችሉም አይደል? ፈረስ ላይ ምናምን መቀመጥ አይችሉም። ስለዚህ እሷ ፈረስ ወይም በቅሎ መጠቀም እስከማችል ድረስ ሆና በእግሯ እየሄደች ኢቨን ጦርነቱ ላይ 2 ልጆችን ጦርነት ላይ ነው የወለደችው። እዛው እነሱ ይዋጋሉ፣ እሷ ከጎን ትወልዳለች ማለት ነው። 1531 እና 1533 ላይ ኢፋትና ዘ ፕሬዝዳንት ኦፍ ትግራይ ላይ እቺ ሴት ባቲ ድል ወንበራ እዛው ነው የወለደችው። እዛው ጦርነት እነሱ ከጎን ያስኬዱ እሷ ከጎን እንትን ትላለች። ይህ የሚያሳየው ምንድነው? ሁሉም ጦርነት ከጎኑ እሱ የሄደ ጦርነት የቀራችበት ጦርነት የለም ነው የሚባለው። ሁሉንም ጦርነት ከጎኑ ትሄድ ነበር። በጣም ታነቃቃው ነበር ማለት ነው። በጣም ኢንፎርስ ታደርገው ነበር። በጣም ታበረታታው ነበር። እሱ ከሄደ በኋላ ኢቨን የሀገር ውስጥውን ተውትና ኦቶማን ታርኪሽ ኢምፓየር ራሱ ከሷ ነበር የሚወያዩት። ሰው ሲመጣ ምን ሲያደርግ ምናምን ከሷ ነበር ኮሚኒኬት የሚያደርገው። በጣም ስትራቴጂክ የነበረች ሴት ነበረች ማለት ነው። ግላውዲዮስ የሊበነ ደንጌል ልጅ እንግዲህ አባቱ ተገሎበታል። እሱ መበቀል አለበት። ዘውድ ጭነዋል ብለናል። ወደሱ ነው አሁን ኃላፊነቱ ወደሱ ተሸጋግሯል። እሱስ ምን ያደረገ የሚለው እንዴ? የሱ ጦርነት ቀላል አልነበረም። ለምን ከተባለ አንደኛው የቱርኪሽ ሙስካተርስ መጥተዋል፣ ወይም ደግሞ ዛሬ ናፍጠኛ ነው የምንላቸው እነዚህ ሙስካተሮችን እነኚህ ጠመንጃ የሚይዙ ምናምን ኢትዮጵያ ላይ እንግዲህ የዛኔ ያ በቃ አይታወቅም ማለት ነው። ታሪኮች ላይ እያነበብኩ ምን ይላል? ቴንክስ ቱ ኦቶማን ታርኪሽ ኢምፓየር ነው የሚለው። ኢትዮጵያ መጀመሪያ ጊዜ እነኚህ ሙስካተሮችን ያየችው ኦቶማን ታርኪሽ ኢምፓየር ስለሆነ ማለት ነው። ኢትዮጵያ ላይ እንደዚህ በጠመንጃ መዋጋት ምናምን የሚባል የለም። ሰይፍ ይኖራል በቃ ምናምን ለዚህ ቀስት ምናምን እንደዛ ነበሩ። ግን በኢሳት መዋጋት ምናምን ሲያዩ የኢትዮጵያ ሰዎች በጣም ነው የደነገጡት። ስፔሻሊ ክርስቲያን ሃይላንድ ኪንግደም በጣም ነው ግራ የተጋቡት። ለምን መጀመሪያ ያንን አላወቁም ማለት ነው። ኦቶማን ታርኪሽ ኢምፓየር ነው ኢንትሮዲዩስ ያደረገው። ግላውዲዮስ ቀላል ጦርነት አልገጠመውም ነበር ማለት ነው። ግላውዲዮስ ይህንን ጦርነት ሲያስኬድ ቀላል አልነበረም ለሱ። ምክንያቱም የውጭ ኃይል ማለት እንግዲህ ታውቃላችሁ በጣም እንትን ነበር። ነገር ግን እነኚህ የታርኪሽ ሙስካተሮች እሱን አደጋ ውስጥ እንዳይጥሉት ያደረገው ሊበነ ደንጌል ከመሞቱ በፊት የጻፈው ደብዳቤ ነበረ ወደ ፖርቹጋል። ምን ያደርጋል አርፍዶ መጣ እንጂ በ1535 የላከው 1541 ኦልሞስት ከ6 ዓመት በኋላ ማለት ነው። እነዚህ ዩሮፖች እንደፈለጉ ነው የሚጫወቱብን። ከአንድ ደብዳቤ ልካችሁ ከ6 ዓመት በኋላ ማለት እንግዲህ በጣም የሚገርም ነው። ያንን የሚያደርጉት ለምን መሰላችሁ? የሚፈልጉትን ነገር እስከሚገኝ ድረስ ማለትም ከኛ የሚፈልጉት ነገር እስከሚኖር ድረስ መጀመሪያ ላይ ላክ ነው አላክለንለት ምን ያደርግልናል ብለው ነበር ቁጭ ያሉት። በኋላ ላይ ግን
እዛ ሀገር ላይ የእነሱንም አሁን ኢንተርናሽናል አሁን የኢትዮጵያን ብቻ ታሪክ እያየን ስለሆነ ናሽናል ሂስትሪ ነው እየተማረን ያለ ነው እንጂ ኢንተርናሽናሉን እዛ ስታዩት ደግሞ ኢንተርናሽናል እዛ ላይ የነበሩ ደግሞ ሪቢሊዮኖች ተነስተዋል። ካስታውሱ እንደሆነ ማለት ነው የተለያዩ ኢንተሌክቹዋል ሙቭመንቶች ተነስተው ነበር እነሱ ላይ። ሌሎች ያው ኢንተርናሽናል ስትሪም ተምራችኋል አይደል? ግሬድ 11 12 እንደዛ ትማራላችሁ ኢንተርናሽናል። እዛ ላይ ሲነሳ የተለያዩ ካቶሊክ እምነት የዛኔ እንትን ያለበት ነው በደንብ የተጧጧፈበት ጊዜ ነውና ፖርቹጋሎች አንደኛ ያላኩበትም ሪዝን እምነታቸውን አንድ ለመስረጽም ጭምር ነበር። ከዛ በተጨማሪ ተርኪሾች መኖራቸውን ሲሰሙ ነው የላኩት ማለት ምክንያቱም ከተርኪሾች ጋር ዛጋ ስለማይስማሙ ማለት ነውና ለራሳቸውን ድረስ ሲሉ 6 ዓመት አርፍደው ክሪስቶፈር ዘጋማ እነዚህን የጦር እንትኖችን መርቶ መጣ። 400 የሚሆኑ ጦሮችን ይዞ መጣ። 4400 የሚሆኑ ጦሮችን ይዞ መጣ። ዘን እነዚህን 400 የሚሆኑ ጦሮችን ይዞ ከመጣ በኋላ በአንድ ጦርነት 1542 ላይ ኦፍላ ላይ ወይም ደግሞ ትግራይ አካባቢ የሚገኝ ቦታ ነው። ኦፍላ ላይ ተሸነፉ ማለት ነው። 200 ሰው ሞተ። ክሪስቶፈር ዘጋማ ሞተ። መሞቱን ብቻ ሳይሆን ኢቨን ጭንቅላቱን ሁላ ቆረጡት ምናምን ነገር። በጣም እነኚህ ተርኪሾች ስለነበሩ በጣም ግላውዲዮስን እነኚህ ፖርቹጋሎችን በጣም መጥፎ የሆነ መሸነፍ ተሸነፉ ማለት ነው የዛኔ። በዚህ የተነሳ የግላውዲዮስ ጦር በጣም ስለተጎዳ ከዚህ በኋላ አዲስ ታክቲክ መጠቀም አለብን የሚለውን ስትራቴጂ ነደፉ ማለት ነው። ይህንን ጦርነት በአካል የተሳተፈችው ደግሞ የሊበነ ደንጌል ምስት ነበረች። የሊበነ ደንጌል ምስት ሰብለ ወንጌል ተሳትፋ ነበር። ስለዚህ አዲሱን ንጉስ እሷ ነበር አቅጣጫ መስጠው በዚህ ተዋጋ እንደዚህ ያደርገ ትለዋለች ሰብለ ወንጌል። አዲሱን ስትራቴጂ እንትን ታደርግ ነበረ። ጦርነቱንም በፊዚካል ተሳትፋለች ማለት ነው። ይህንም ታሪክ መረሳት የለበትም። ሰብለ ወንጌል 1442 ላይ ጦርነቱን የተሳተፈች ሴት ነበረች። ይህንን ሲያይ አህመድ ግራኝ ምን አደረገ ማለት ነው? እነዚህ ቱርኮችን በጣም በቃ ክርስቲያን አይላንድ ኪንግደም ተዳክሟል፣ ከዚህ በኋላ እንግዲህ ስጋት አይሆንብኝም ብሎ ስላሰበ ቱርኮችን ወደ መጡበት እንዲመለሱ አደረገ። በዚህ ታሪኩ ረጅም። አሁን እዚህ ላይ ታሪኩ ያው እናንተ መጽሐፍ ላይ ተቀመጠውን ብቻ እናውራ ነው እንጂ ታሪኳ በጣም ረጅም። ኢማም መሐመድ ወዶ አይደለም እነሱን ባክ ያደረጋቸው ተመለሱ ወደ ሀገራችሁ ወደ ቱርክ ሂዱ ያላቸው። አንደኛ ወደ ቱርክም አይደለም የተመለሱት፣ ዓለምን ተቆጣጥረው ነበር የዛኔ። እነዚህ ኦቶማን ተርኪሽ ኢምፓየር ዓለምን ኦልሞስት ኦል ማለት በሚቻል መልኩ ተቆጣጥረዋል። ኢቨን እዚህ የመን ሙሉ ነበር የተቆጣጠሩት፣ የነሱ ግዛት ነበር የመን። ሲጀመር ከዚህ እሱ የላካቸው ወታደሮች ሄደው ያረፉት ራሱ የመን ነው። እንደሚታወቀው ኢማሙ አህመድ ብዙ ቸርቾችን ምናምኖችን አቃጥሏል በጊዜው። ነገር ግን የተወሰኑ ቸርቾችንና ገዳሞችን ካቃጠለ በኋላ ከየመን ሀገር የሚገኝ አንድ የኢስላሚክ ስኮላር የእስልምና እውቀት በደንብ ያለው ደብዳቤ ጽፎለታል። ፉቱሐል ሀበሻ ላይ ካያችሁ እዛ ላይ ብታነቡ ታገኙታላችሁና ደብዳቤ ጽፎለታል። እስልምና ውስጥ የእምነት ሴንተሮችን ማቃጠል አይፈቀድም። አንድ ሰው ከተቆጣጠረ በኋላ የእምነት ሴንተሮችን ማቃጠል አይፈቀድለትም። እዛ ውስጥ የሚሰሩ ሰዎችን መግደል አይፈቀድለትም። በስትክክል እነዛ ሰዎች ለዛ መንግስት እጅ እስከሰጡ ድረስ ማለት ነው እጅ ይሰጣሉ። አንድ ቦታ በአንተ ስር ነን እስካሉ ድረስ እምነታቸውን አስገድዶ የማስቀየር የማቃጠል እንትን የለውም ማለት ነው፣ አይፈቀድም ይሄ። ስለዚህ እሱ ያንን ካደረገ በኋላ ኢቨን ከዛ በኋላ አቆሟል አውቶማቲካሊ ማለት ነው። ያንን ከዛ በኋላ የተወሰኑ እንትኖችን አቃጥሏል፣ የተወሰኑ እንትን ብሎ ከዛ በኋላ አቆሟል። አምድ ጽዮንም በዚህ ልክ ነው። የተወሰኑ ነገሮችን ካቆመ በኋላ የተወሰኑትን እንትን አድርጓል ማለት ነው። የተወሰኑ ኢስላሚክ ሴንተሮችን አቃጥሎ ዘንድ አቆሟል። ሶ በኢትዮጵያ ታሪክ ይሄም መርሳት የሌለበት ነገር ነው እና በተለያዩ ምክንያቶች አህመድ ግራኝ እነዚህን ቱርኮችን ወደ ሀገራቸው ለመመለስ ተገደዋል ማለት ነው። ኦኬ። ስለዚህ ግላውዲዮስ ለጦርነት እየተዘጋጀ ነው። ኢማም አህመድ ግን በጣም ኮንፊደንት ሆኖ ኢቨን ኮንፊደንሱን ያሸነፈውና ኮንፊደንት ሆኖ ቱርኮችን ወደ ሀገራቸው ላካቸው። ሰብለ ወንጌል እንዳልኳችሁ ለጦርነት እንትን እየሰጠችው ነበረ። ለጦርነት በጣም ስትራቴጂውን ታወጣለት ነበረ ለግላውዲዮስ ማለት ነው እና ወይነ ደጋ ላይ የተካሄደ ጦርነት አለ። ለሱም ዝግጅት እንዲያደርግ አድርገዋለች። ነገር ግን ዋናው ወይነ ደጋ አይደለም። ወይነ ደጋ መጨረሻ ኢማም መሐመድን ያሸነፉበት ጦርነት ነው እንጂ ባትል ነው እንጂ ዋናው የሚጠቀሙት የነበረው ሂት ኤንድ ረን ምንለው ይሄ ጉሪላ ዋር ታክቲክ ማለት ነው። ጉሪላ ዋር ታክቲክ ነበር ዋና ኢማም መሐመድን ያዳከመው ነበር። በጣም ጠንካራ የሆነ ለኢማም መሐመድ ጠንካራ የሆነ አርሚ ቢኖረውም እንኳን እነዚህን ይሄ ጉሪላ ዋር ታክቲክ ግን በጣም ነው የከበደው። ምክንያቱም በየጊዜው ያጠቃሉ ይሄዳሉ፣ በየጊዜው ግራ ገባው ማለት መቆጣጠር እስከሚያስችለው ድረስ። አንደኛ ቫስት የሆነ ቴሪቶሪ ነው ኮንትሮል አድርጎ ያለው፣ በጣም ብዙ ቦታ ነው እያስተዳደረ ያለው። እንዳልኳችሁ ሆርን ኦፍ አፍሪካ ማለት ትንሽ ቦታ አይደለም። ስለዚህ በየቦታው የሆነ ጥቃት ይፈጽሙበታል፣ በየቦታው ጥቃት ይፈጽሙበታል። ግራ ተጋባ ማለት ያንን ኮንትሮል ማድረግ ከበደው ማለት ነው። ስለዚህ ላስትሊ ግን ወይነ ደጋ ላይ ማሸነፍ አሸንፈውታል፣ ገለውታል ማለት አታክ አድርጉት፣ እዛው አጠቁት፣ እዛው ገደሉት ማለት ወይነ ደጋ መጨረሻውን እንጂ ማሰብ ያለብን ወይነ ደጋ ብዙ ጊዜ አንድ ጦርነት
የሆነች ጦርነት ላይ አንድ እንዳሸነፈ ምናምን እንደዛ አድርጎ አይደለም ሂስትሪ ላይ ስትረዱ ዋናው ነገር እንዲያሸንፉ ያገዛቸው የሆነ ደጋ ጦርነት ሳይሆን የጉሪላ ዋር ታክቲክ ነው የሚለውን በደንብ አድርጋችሁ መያዝ መቻል አለባችሁ ማለት ነው። ሶ ግላውዲዮስ ይህንን ከተቆጣጠረ በኋላ ወዲያው ነው ሀገርን መቆጣጠር የቻለው። ምክንያቱም ኢማም አህመድን ገሏል። ሶ እሱን እንትን የሚያደርግበት ነገር ስላለ ሪስቶር አደረገ ማለት ነው። ኪንግ ኦፍ ሪስቶር ነው የሚባለው ባይዘ ወይም ደግሞ ሪስቶረር ይባላል። የግላውዲዮስ እንትኑስ ታሪኩ ራሱ በእንትኑ ደረጃ ራሱ ክርስቲያን ሃይላንድ ኪንግደም ጠፍቶ ነበር ቶታሊ። በቃ ክርስቲያን ሃይላንድ ኪንግደም ይሄንን ቦታ ያስተዳድራል እስከማይባል ድረስ በቃ ቦታ ትንሽ አንድ ቀበሌ እንኳን የምትሆን ቦታ እስካሌለው ድረስ ሆኖ ነበር። ሙሉ ኢማም መሐመድ ተቆጣጥሮት ነበር። በኋላ ግን ኦልሞስት ኦል ማለት በሚቻል መልኩ አብዛኛውን ቦታ ተቆጣጥሮ መልሶታል፣ ሪስቶር አድርጎታል። ስለዚህ ግላውዲዮስ ቅጽል ስሙ ሪስቶረር ነው የሚባለው ማለት ነው። መልሶ ክርስቲያን ሃይላንድ ኪንግደም እንደገና ቢውልት አደረገ። በጣም ብዙ ነገሮችን ያደረገው። ከዛ በተጨማሪ ደግሞ ሙስሊም ኮሚኒቲ ላይ ሃይላንድ የነበሩ ሙስሊም ኮሚኒቲዎችን በኢማም አህመድ ጊዜ የሰፈሩትን ምናምን ያሉትን ሰዎችን በኖርማል ቶለሬት አድርጓቸዋል። በጣም ታሪክ ላይ አንድ ለግላውዲዮስ የሚነሳለት ነገር ከነሱ ጋር ጦርነት አላደረገም፣ ቶለሬት ነው ያደረገው። ምክንያቱም አንደኛው ከሙስሊም ወርልድ ጋር ሌላ ጦርነት አልፈለገም። እንዳልኳችሁ ቱርኮች ነበሩ። ስፔሻሊ ቱርኮች ኢትዮጵያን መቆጣጠር ይፈልጋሉ። እስከ የመን ድረስ መጥተዋል። ሁሉም ቦታ ተቆጣጥረዋል። ስለዚህ ከሙስሊም ወርልድ ጋር ሌላ ጦርነት ውስጥ መግባትም አልፈለገም። ሶ ሙስሊሞችን እዛ አካባቢ የነበሩ ሙስሊሞችን ቶለሬት አድርጎ ተቀመጠ ማለት እነሱን አልነካቸውም ማለት ነው። እና ግላውዲዮስ ኦልሞስት ከ1520 በፊት የነበሩትን የክርስቲያን ሃይላንድ ኪንግደም እንትኖችን አቋቁመዋል። እነኚህ ጨዋ የተሰኙ ወታደሮች ነበሩ ብለናል። እነሱን በየቦታው እንትን አድርገዋል፣ በየቦታው እንዲመለሱ እንደ ድሮ ማለት እንደ አምድ ሲሆን እንዲመለሱ አድርገዋል ማለት ነው። ከዛ በተጨማሪ እንዳልኳችሁ ሀገሪቷን ሲቆጣጠር ምንም እንኳን ሙስሊም ዶሚኔት ያደረገበትን አካባቢ መቆጣጠር ቢከብደውም ወይም ደግሞ እዛ አካባቢ እንትን ማድረግ ቢከብደውም ኦልሞስት ሀገሪቷ በስርዓት እንድትኖር አድርጓል። ለሱ የነበሩ አንዳንድ ቻሌንጆች አሉ። እነዚህን ቻሌንጆችን አይተን እናቆማለን። አንደኛ ግላውዲዮስ ከተቆጣጠረ በኋላ ሪስቶር ካደረገ በኋላ አንደኛ ትልቅ ችግር የነበረበት ነገር ምንድነው የሚለውን ስናይ አንደኛ ነገር የሱልጣኑ ፋዳል የተወሰኑ ወታደሮች አፈግፍገዋል። ያፈገፈጉ ወታደሮችን አንደኛ በየጊዜው እነሱም ጉሪላ ዋር ታክቲክ በተራው እየፈጸሙበት ነበር። አንድ እያስቸግሩት ነበር። ኦቶማን ታርኪሽ ኢምፓየር እንዳልኳችሁ ቀርበዋል። በጣም ፓወርፉል ናቸው። ዓለምን ተቆጣጥረዋል። እዛኔ በጣም እነሱ አስቸጋሪ ሆነውበታል። ሌላኛው ጂስት ናቸው ወይም ደግሞ ሶሳይቲ ኦፍ ጂሰስ ምንላቸው ማለት ነው። እኚህ ካቶሊኮች ማለት ነው። በጣም አስቸጋሪ ነበር የሆኑበት ማለት ነው። ምክንያቱም እዛኔ ኢቨን ክሪስቶፈር ደጋማ ይዞ ሲመጣ የመጣው እንዳልኳቸው ሚሽነሪዎች ናቸው። ብዙ ሚሽነሪዎች ነው ይዞ የመጣው ማለት ነው። እንደውም አብዛኞቹ ሚሽነሪዎች ነበር የሚባሉት ሚሽነሪዎች ናቸው ነበር የሚባሉት እና እነዛ ሚሽነሪዎች በጣም አስቸግሩት። እንደሚታወቀው ኢትዮጵያ ላይ የነበረ ዛኔ ኦርቶዶክስ ነው አይደል? ኦርቶዶክስ ቸርች ነው ያለው። እነሱ የመጡት ካቶሊክ ነው። ሌላ መሀል ላይ ህዝቡ መሀል ብጥብጥ መፍጠር ተጀመረ ማለት ነው። ሶ ሁሉም እምነት የራሱ ሆነ ሪስፔክት አለው። ወደዛ እምነት ውስጥ ጣልቃ ሳይሆን የምንገባው እኛ ብቻ። ግን ካቶሊኮቹ ሲመጡ ከኦርቶዶክሶቹ ጋር መሀል ላይ የነበሩ የተወሰኑ ኦርቶዶክሶች ወደ ካቶሊክ ሲቀየሩ ምን ሲሉ ምናምን ሌላ ጭቅጭቅ ውስጥ መግባት ጀመረ። ይሄም ለግላውዲዮስ አንድ ችግር ሆነበት። ሌላኛው ኦሮሚያን ፖፑሌሽን ሙቭመንት ነው። ለኦሮሚያን ፖፑሌሽን ሙቭመንት ትልቅ ኦፖርቹኒቲ የፈጠረው ምንድነው? የኢማም አህመድና የክርስቲያን ሃይላንድ ኪንግደም ጦርነት ነው። ሁለቱ መካከል ጦርነት ሲገቡ ለመሀሉ ክፍት ሆነ። እነኚህ የኦሮሚያን ፖፑሌሽን ሙቭመንት በደንብ የተጣጣፈበት ጊዜ ነበረ። እነሱም ቻሌንጅ አድርገውታል ማለት ነው። እና ያ ኢማም አህመድ ከሞተ በኋላ የአዳል ምን ሆነ አዳል የሚለውን ለማየት ያክል የአዳል ሱልጣኔት ምን ዕጣ ፈንታው ምን ነበር የሚለውን ካየን ኑር ኢብን አልወዚር ሙጃሂድ ወይም ደግሞ ኑር ኢብን አልወዚር ሙጃሂድ የተሰኘው አዳል መሪ ተተክቷል ማለት ነው። ያንን የተካችው ባይዞ መጀመሪያ ላይ ባሲዲ ሉምበራ ነበረች። ቀደም እንዳልኳችሁ ባሲዲ ሉምበራ በጣም ጠንካራ ሴት ስለነበረች እሷ ነበር ስልጣኑን የያዘችው ኢማም አህመድ ከሞተ በኋላ። ነገር ግን ሌላ አንድ ከንትኖች መመረጥ ስላለበት አንድ ንጉስ መመረጥ ስላለበት እሷ ጊዜያዊ አስተዳደር ነበረች። መመረጥ ስላለበት አንድ ነገር ያቀረበችው እኔን የሚያገባኝ ሰው የሀገር መሪ ይሆናል። የሚያገባኝ ሰው ግን አንድ ነገር ቃል መግባት አለበት። ያ ምንድነው? ግላውዲዮስን መግደል መቻል አለበት ነበር። የሷ ህግ ነው። በቃ ይሄ ህግ ነው። ግላውዲዮስን ይሄ ጥሎሽ ይባላል አይደል? በተለምዶ ወይም መሐር ይባላል። በሪሊጂየስ ተርም ስናየው መሐር ነው የሚባለው ወይም ደግሞ ጥሎሽ ምን ነው። ጥሎሽ አልተቀበለችም። ይህን ነገር እንደዚህ ይሆን አልተሰጣትም ማለት ነው። የእሷ ጥሎሽ ምን ነበረ? የግላውዲዮስ ጭንቅላት ነው ነበር ያለችው። ስለዚህ የግላውዲዮስን ጭንቅላት ቀልቶ የሚያመጣልኝ ሰው ነው የሚያገባኝ ስትለው ማንም መጠጋት አልቻለም። ኢሚር ኑር ብቻ ነበር መጠጋት የቻለው። ከብዙ ጊዜ ትግል በኋላ ግን 1559 ላይ ያንን ማድረግ ችሏል። ብዙ ይሄ ሂስትሪ ላይ በዚች ላይ እንደተቀመጠው አይደለም። ታሪኩ ላይ ብታነቡት በጣም ሰፊ ነውና በጣም ከብዙ ትግል በኋላ
ካፒታል ሲቲውን ቀይሯል። የሀረር ጀጎል ግንብን ገንብቶ ምን ብሎ በጣም ብዙ ታግሎ ምን ብሎ ነው መጨረሻ ላይ ግላውዲዮስን ገሎ የእሷንም ጥሎሽ ማቅረብ የቻለው ማለት ነው። በሌላው በኩል ደግሞ ኢሚር ሚናስ ግላውዲዮስ ከሞተ በኋላ ኢሚር ሚናስ ተተካ። ኢሚር ሚናስም የቱርኮች ጦርነት ነበረ፣ ቱርኮችን ማሸነፍ ችለዋል። የተለያዩ ግዛቶችን መቆጣጠር ችለዋል። ግን ትልቅ ችግር የነበረበት ይስሐቅ የተሰኘ በራሱ የራሳቸው ቤተሰብ የሆነ ከነሱ እንትን ሮያል ፋሚሊ ይስሐቅ ከሃዲ ነው የሚባለው። ይስሐቅ ቤትር ይባላል በእንትኑ ራሱ ብታየው ታሪክ ላይ ሲል ይስሐቅ ከሃዲው የተባለ ነው ታሪክ ላይ የተቀመጠው ራሱ ማለት ከቤተሰቡ ሆኖ ወጥቶ ከቱርኮች ጋር አብሮ እሱን ጦርነት ላይ እሱን በጣም ሚናስን በጣም አስቸግሮት ነበረ። ሳርታስ ደንጌልም እንግዲህ ሳርታስ ደንጌልም በጣም ኢትዮጵያ ላይ የብዙ ቦታዎችን ጦርነት ከብዙ አንግል ምናምን ብዙ ችግር ገጥመውታል። ግን ያንን ሁላ ተቋቁሞ ኢትዮጵያ ላይ ወይም ክርስቲያን ሃይላንድ ኪንግደምን እንትን እያደረገ የነበረ ንጉስ ነው ማለት ነው። ቱርኮችን ውስጥ ለውስጥ የነበሩ ጦርነቶችን አገው፣ ጉሙዝ፣ ቤተ እስራኤሎች፣ ሲዳማ፣ ኢናሪያ፣ ኦሮሞ እነዚህ ቦታዎችን ሁሉ ጦርነት ቢገጥመውም እነዚህን የተወሰነ መዋጋት የቻለ ንጉስ ነበረ። እንግዲህ የዛሬውን ሂስትሪያችንን በዚህ ብናቆም ደስ ይለኛል። ታሪኩ በጣም አሪፍ ታሪክ እንደነበረ ተስፋ አደርጋለሁ። የኢትዮጵያ አንዱ ታሪክ ነው ይህ። በዚህ እናቆማለን። እስከ መጨረሻው አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ያላችሁበት ሰላማችሁ ይብዛ።